ወንድ ማለት ሲሰራ ቤተሰቡን እቤቱን ራሱን ሲያስከብር ነው። ያንተ ወንድነት መለኪያ ደግሞ ሴት መቀየር ነው። ገባ? ወንድ የሆንክ ከመሰለ ተሳስተሃል። ምናልባት ብዙ ሰዎች ጀግና ሊሆኑ ይችላሉ። እነሱን ስለምትመስልና የእነሱን ሀሳብ ኢንፍሉዌንስ ስለምታደርግላቸው ነው ጀግና የሚሉ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን እህት ወንድሞቼ እንደምንቆያችሁ፣ ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። ሰላም ነኝ ከማጀቴ ሾው ዩቲዩብ ማለት ነው። ዛሬ ደግሞ በነሩታና ሄርሜላ ዙሪያ ይዤላችሁ መጥቻለሁኝ። ያው መጀመሪያ ላይ እንደሰማችሁት ልክ ልኩ ነገራችሁ። ከአሁን በኋላ ግን እንደዚህ አይነት ስድብ ይቅርና ቀና ብለሽ እንዳታይኝ ብሎ አመናጭቆ ነው ካጠገቡ ያባረራት። እንግዲህ ፍቅር መታለች። ፍቅር ደግሞ ባለተራ አንቺ ነሽ ብላታለች። በነገራችን ላይ ግን በዚህ አጋጣሚ በሰው ህይወት ውስጥ አትግቡ። እውነቴን ነው፣ በሰው ህይወት ውስጥ አትግቡ እና በሰው ህይወት ውስጥ አትግቡ። በተለይ በፍቅረኛሞች መካከል እሷን ትቶ ለኔ ይሆነኛል ሁሉም በቃ እንደዚህ አይነት ነገር ይቀርባችሁ። የምር አንደኛው ተማሩ። በነገራችን ላይ እነዚህን ተወዛዋዥ ደግሞ እኔ በጣም ነው የምወዳቸው። ዳንሱ ራሱ እነሱ ላይ ያስቃብጣል። በጣም ነው የሚያምርባቸው። የምር በፍቅር በጤና ያኖራቸው። ለብዙ ሰዎች ተምሳሌት የሚሆን ጥንዶች ናቸው። እናማ